ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬ ደግሞ ከረጅም ቆይታ በኋላ ተመልሼ መጥቻለሁኝ ማለት ነው። እንዴት ናችሁ? ደህና ናችሁ አይደለ? እኔ ያለሁ እግዚአብሔር ይመስገን። ሰው ሲጠፋ ጠፋች መስኪ ብላችሁ የፈለጋችሁኝ ሁላችሁንም ላመሰግናችሁ እወዳለሁኝ። እንግዲህ በዚህ አጋጣሚ ለእናንተ ዛሬ ደግሞ አንድ የሚጠቅማችሁን ቪዲዮ ነው እንግዲህ ይዤላችሁ የመጣሁት። ያ ምንድነው ብትሉኝ እንግዲህ ሰሞኑን ያው የሸኘኋት ልጅ ነበረች፣ ወደ ኢትዮጵያ ቫኬሽን የምትሄድ ልጅ ነበረች እና እሷን ለመሸኘት ሄጄ አንድ የገጠመኝ ነገር ለእናንተ እንግዲህ ይጠቅማችኋል ለማዳም ቅመሞች ብዬ ያሰብኩትን ይዤላችሁ መጥቻለሁ። እናንተ ደግሞ ሰምታችሁ እንደምትተገብሩት ተስፋ አደርጋለሁ ማለት ነው። ምንድነው እሱ ብትሉኝ እንግዲህ ወደ ኢትዮጵያ ለመሄድ ስትፈልጉ ለመሳፈር ስትፈልጉ ሻንጣችሁን ቼክ አድርጉ። በጣም ብዙ ፕሮሰስ ያለው ሻንጣችሁ ላይ ነው ማለት ነው። ያ ምንድነው ብትሉ እቃ ሲበዛ፣ ኮተት ሲበዛ፣ ጨርቃ ጨርቅ ሲበዛ በጣም ከባድ ነው። እውነት ራስ ምታት ነው የሚሆንባችሁ። በነገራችን ላይ ለመሄድ ስታስቡ በቃ ማለት ያላችሁን እቃ ስታስቡት የምትሄዱበትን ስታስቡ ራስ ምታት ነው የሚሆንባችሁ። እውነቴን ነው የምላችሁ። እና እንደ አጋጣሚ ሆኖ እኔና ልጅቱ እቃውን እቤት ሳንመዝን ነበር ይዘን ይሄድ ነው እንደነበራት በቃ ቢያንስ 3 ሻንጣዎች 20 ኪሎ 15 እና 10 ነበረ። ነገር ግን እዛ ስንሄድ ግን ከጠበቅነው በላይ ሆኖ ነው ያገኘነው። ምክንያቱም እቃው በጣም ብዙ ነበረ። አሰሪዎቿ የሰጧት ምናምን ልብስ፣ ጨርቅ ምናምን በቃ ማለት ይሄ ተደምሮ ከተቆረጠላት ቲኬት በላይ ሆነ ማለት ነው። አሁን እዛ ሄደን ልናስመዝን ምናምን ስንል የተቆረጠላት ቲኬት የ20 ኪሎ ነው። 10 ኪሎ ደግሞ ትርፍ መጣ ማለት ነው። ስለዚህ ግዴታ ለ10 ኪሎ 400 ድርሃም አምጪ አሏት ማለት ነው። እንግዲህ አስቡ። ምክንያቱም እዛ ውስጥ ደግሞ ያለው ነገር ምንድነው ታውቃላችሁ? እነዚህ ቴምር፣ ጨርቃ ጨርቅ እነዚህ በቃ ብዙም እዚህ ቢጣል እንኳን ምንም እንትን የማይሉ አገር ስንገባ የምናገኛቸው ነገሮች ለኛ አሁን ላይ የማያስፈልጉ ነገሮች ናቸው ሻንጣ ውስጥ የሞሉት። ነገር ግን ይሄንን 400 ድርሃም እንደዚህ ከመክፈል ጥሎ መሄድ ይሻላል። እውነት ለመናገር ለምን እዛ ስንሄድ እናገኘዋለን። የማይሆን ነገር ተሸክመን እዛ 400 ድርሃም ኢትዮጵያ ብትልቁት ምን ያህል ስራ እንደሚሰራ አስቡት እንግዲህ። እና ለዚህ ለማይረባ ኮተት ያን ሁላ ብር መክፈሉ ራሱ አልታየንም። ግን ጥላውን ሄደችው ሻንጣዋን። የሚገርማችሁ ነገር እዛ ኤርፖርት ላይ ጥላው ሄደች። ለምን 400 ሲጠየቅ ማለት ነው። ምክንያቱም ቲኬቷ የተቆረጠላት ቲኬት የ20 ኪሎ ነበረ። እሷ ግን 56 ኪሎ ነው የነበረው። ነገር ግን አስቡን ጥላን ሄደችው። አስቡ ቤተሰብ። እና ይሄ ስለሆነ እናንተ ጥንቃቄ አድርጉ። ሻንጣችሁ 56 ከሆነ የ56 ቼክ አድርጉ ማለት። እኛ ግን ተጨማሪ ቲኬት ቆርጠን ነው የተቆረጠላት። አሰሪዎቿ የ20 ነው የቆረጡት። ሌላውን ደግሞ እኛ ነበር ያስቆረጥ ነው። ነገር ግን እቃው ከኪሎ በላይ ሆነ ማለት ነው። ስለዚህ እንዲህ ነገሮች ስላሉ ጥንቃቄ አድርጉ። እቃችሁን በአግባቡ ይዛችሁ መሄድ ከፈለጋችሁ መጀመሪያውኑ ቲኬታችሁን ቼክ አድርጉ፣ የስንት ኪሎ እንደሆነ። እዛ ስትሄዱ ደግሞ መዝናችሁ እቃችሁን ለምን 1 ኪሎ እንኳን ትርፍ ቢመጣ ያ ኪሎ እንደማይሄድላችሁ ወቁ። አይደለም ኪሎ ማለት ነው። ከላይ ራሱ ነጥብ እንኳን ካለ አይለቁም። ለዛ 100-200 ድርሃም ነው ክፈሉ የሚሏችሁ ማለት ነው። እንደ ነገር እንዳይፈጠር ጥንቃቄ ብታደርጉ ጥሩ ነው ማለት ነው። ሌላው ደግሞ ምንድነው ብትሉ እዛ ኤርፖርት ላይ ስትሄዱ ትጋፋላችሁ። በቃ እዛ ግፊያ ነው። ምንድነው ወዴት ለመሄድ ነው? እውነት ለመናገርና እኔ የታዘብኩት ነገር ነውና በእርጋታ የትም አይሄድም አይደለ? ሌሎች ጥሏችሁ አይሄዱም መቼም። ያኔ የራሳችሁ በቲኬታችን ሁሉ ነገር ያለው። ስለዚህ በተረጋጋ መንፈስ እዛም ስትደርሱ ለመውረድ መከራ ትበላላችሁ፣ በመጋፋ ምናምን ሹሃዳ። ለምን እንደዚህ? ለምን በተረጋጋ መንፈስ በእርጋታ። ለምን ቀልብም አይኖረንም እኮ እኛ ቀልብ አይኖረንም። ስለዚህ በተረጋጋ መንፈስ ቢሆን ባይነኝ። ያው እኔ ሄጄ እንግዲህ አይችን የመጣሁት ጓደኛዬ ሰሞኑን ሸኝቼ ስለመጣሁኝ የታዘብኩትን ነገር ነው። ለመሄድ የሚያሰባችሁ ካላችሁ እቃችሁም ካሁኑ አስተካክሉ። መዳም ቤት ሚዛን አለ። ምንም ነገር አይጠፋም። ሚዛን ከሌለ ራሱ ማለት ነው ጎረቤት ቢሆን አምጥታችሁ መዝናችሁ ቼክ አድርጋችሁ ብትሄዱ ብዬ እመክራችኋለሁ። ውድ ቤተሰቦቼ እኔ ሌላ ጊዜ ለራሴ ትምህርት ነው የሆነኝ እውነት ለመናገርና የነሱ ኮተታቸው ማዳም የምታመጣው በቃ እዚህ ጨርቃ ጨርቅ ምናምን ቢጣል እንኳን የማይጎዳ ይዞ ለዛ መክፈል በጣም ከባድ ነውና ከዚህ ጥንቃቄ ብታደርጉ ብዬ ነው ማስበው ውድ ቤተሰቦቼ።
እና ይሄን ለማለት ነው እንግዲህ ዛሬ የመጣሁት። ሰሞኑን ያው ቪዲዮ እየለቀኩኝም አይደለም ታውቃላችሁ። ስለዚህ ቪዲዮ ደግሞ ስትጀምሩ በላይክ መጀመር አትርሱ። ከወደዳችሁ ደግሞ ሰብስክራይብ ማድረግም አትርሱ፣ ሼር ማድረግም አትርሱ ማለት ነው ውድ ቤተሰቦቼ። እንግዲህ እንደዚህ ለማድረግ ሞክሩ። ትኬታችሁን ግን በደንብ ቼክ አድርጉ ከማውጣታችሁ በፊት ወር ከመሄዳችሁ በፊት ቲኬታችሁን በደንብ ቼክ አድርጋችሁ እንዴት እንደሆነ እንትን አድርጉ። ምክንያቱም እዛ ከሄዳችሁ አንድ ነገር እንኳን ይዛችሁ መሄድ አትችሉም። ስልክ ምናምን ትችላላችሁ፣ ስልክ አይባል ላፕቶፕ ይቻላል። ነገር ግን ይሄ የሚመዘኑ ነገሮች ግን አይቻልም። ተመዝኖ ሻንጣ ውስጥ ምናምን የሚገቡ እነዚህ ጨርቃ ጨርቆች ምናምን በጣም ነው የሚከብደው፣ ይዞ ለመሄድ ስለሚከብድ እነሱን በደንብ መዝኗቸው። የሚፈልጉትን እቃዎችን ወሰዱ፣ ማትፈልጉትን ጣሉት እዛ በቃ ምንም አያደርግም። ምክንያቱም ለዛች እቃ ተብሎ 400 እና 500 ድርሃም መክፈል ፌር አይደለም። ስለዚህ ለእናንተም ጥሩ አይደለም፣ ኪሳራ ውስጥ ነው የምትገቡት። ስለዚህ የማይሆን ነገር እንደዚህ ጨርቅ እየተሰበሰበ እንደዚህ ስጦታ እያሉ ምናምን የሚሰጧችሁ ነገር ካለ እሱን ጣል አድርጉት። በቃ እናንተ የገዛችሁት ብቻ በራሳችሁ ገንዘብ የገዛችሁት ነገር ብቻ ያዙ እንጂ ይሄ ሌላ ጊፍት ነው እንደዚህ አድርጊ ምናምን ብለው የሚሰጧችሁ ጣሉት። ማለት ለመናገር ለምን እዚህ ትጠቀሙበታላችሁ፣ ነገር ግን ኤርፖርት ስትሄዱ ለዛ ራሱ ትከፍላላችሁ ማለት ነው። ስለዚህ እዚህ ደግሞ ስንት ኢጃዛ ቤት አሉ አይደለም፣ ምስኪኖች አሉ ኢጃዛ ቤት ሆነው ገና ስራ ያልገቡ አዲስ የመጡ አሉ። ለነሱም ይሆናቸዋል። እነሱ ሰጥታችሁ ሄዱ ኢጃዛ ቤት ያላችሁ፣ አሊያም ደግሞ እዚህ ለነዲያም አሉ ለነሱ ሰጥታችሁ መሄድ በቃ ምንም አያደርግላችሁም ማለት ነው። ለዚህ ገንዘብ ከፍላችሁ ይዛችሁ እዛም ምንም የሚጠቅም ነገር የለውም። የማይሆን ነገር ይዛችሁ አትሄዱ። ቴምር አሁን ኢትዮጵያ አለ። ባለፈውን ቴምር አይቻለሁ እዛ ቴምር በስንት ሻንጣ ወደ 6 ወደ 7 8 የሚሆን ቴምር ማለት ነው። ምን ያደርጋል አሁን ቴምር ኢትዮጵያ ውስጥ አለ አይደለ? ኪሎ ነው የሚያነሳው። ይሄ ግን ልጇ ጥላን ሄደችው እዛ። ለምን ኪሎ በጣም ነው የሚያነሳው፣ ጥላን ሄደችው። እነዚህ በቃ እኔ ኢትዮጵያ ሊገኙ የሚችሉ ነገሮችን አትያዙ ማለት ነው ውድ ቤተሰቦች። እንግዲህ ያው ይጠቅማቸዋል ብዬ ያሰብኩትን ነበረ ይዤላችሁ የመጣሁት። እናንተም ደግሞ ሰምታችሁ እንደምተገብሩት እርግጠኛ ነኝ። ምክንያቱም ምንም ብትቆዩ መሄዳቸው አይቀርም። ዞሮ ዞሮ ሀገር መግባታቸው አይቀርም አይደለም። ምንም ቢቆይ ምንም ቢል ስለማይቀር ካሁኑ ጥንቃቄ እንድታደርጉ ብዬ ነው መመክራችሁ ውድ ቤተሰቦቼ። ይህን ይመስል ነበረ ለዛሬ ያሰብኳላችሁ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ለእናንተም ደግሞ ሀሳብ ደግሞ አስቀምጡልኝ ኮመንት ላይ እሺ። አስቀምጣችሁ አዎ ትክክል ነው እኔም ገጥሞኛል የምትሉትን ደግሞ ያላችሁን ሀሳብ አስቀምጡልኝ። አመሰግናለሁ። መልካም ምሽት ይሁናችሁ። ባይ